አባት ግርማ ስልካቸውን በእጃቸው እንዳለ ጥሪው ተቋረጠ። መልሰው አልደወሉም። ነገሩን ሲያወጡና ሲያወርዱ ቆይተው አጠገባቸው ያለችውን ራዲዮ በመጠኑ ከፈቷት። ወይኔ 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 ወይዘሮ ሃና የሚል ሙዚቃ ያንጎራጉረ ነበር። ያገኟትን ብጫቂ ወረቀት ከሐሳባቸው አልወጣችም። የስንብት ደብዳቤ? ይህ ነገር እውነት አጋጣሚ ነውን? ደውዬ ልጠይቃት ይሆን? አይ ምን ብዬ አስጨንቃታለሁ? ግራ በመጋባት ስሜት ውስጥ ከተቀመጡበት ተነስተው ወደ መኝታ ክፍል አቀኑ። ከረፋዱ 5 ሰዓት ሃና በስራ ቦታዋ ሆና ከወትሮ በተለየ እንግዳ ስሜት ውስጥ ነች። በእጇ ላይ ያለውን እስክሪብቶ ወዲያ ወዲህ ትለዋለች። እነዚያ ትጥቅ የሚያስፈቱ ፍቅርን የሚዘሩት አይኖቿን ከጣሪያ ላይ ተክላ ቀረች። ሰዓት ረፈደ። ከሐሳቧ ሳትመለስ የምሳ ሰዓት ደርሶ ጓደኛዋ ካለችባት የሐሳብ ምናባዊ ጉዞ አነቃቻት። ደነገጠች። ሰዓቱ ረፍዷል። ስልኩን አንስታ መጣው ጠብቂኝ ብላ ምላሿንም ሳትጠብቃት ስልኩን ጆሮዋ ላይ ዘጋችው። ቦርሳዋን አንስታ ተጣድፋ ስትወጣ ደረጃው ላይ ከአንድ መልከ መልካም ወጣት ጋር ተጋጭታ ቦርሳዋ መሬት ላይ ወድቆ ከቦርሳዋ ያስቀመጠችው የታሸገ ብር ተበትሮ መሬቱን ቂጠማ ይመስል ጎዘጎዘው። ቀላል መለሰላትም። አይኑን ከአይኖቿ ተክሎ ቀረ። ይቅርታ እንኳን አትለኝም አለችው። ፈገግ አለና ይቅርታ ያንቺ ስም አልበል አላት። በመገረም አይታው ቦርሳዋን አንስታ ትታው ሄደች። መልከ መልካም ወጣት አይኑን ከአይኗ ሳይነቅል ከአይኑ እስክትርቅ ሸኛት። ሃናም የልጁ እርጋታ ሳይሰባት አልቀረም። በማብሰልሰል እየተራመደች ጓደኛዋ ጋር ሄደች። የሃና አባት አላስችል ብሏቸዋል። ስልካቸውን ደግመው አንስተው ወደ ልጃቸው ሃና ደወሉ። ስልኩ ይጠራል። ሃና ስልኩን አይታ አላነሳችው። ከጓደኛዋ ሳሌም ጋር ናት። ጓደኛዋ ወሬ ከጀመረች የሚያቋርጣት ሰው አትወድም። አባቷ መልሰው ደወሉ። ሃናም አነሳችው። ጓደኛዋ ውይ አንቺ ደግሞ ሁሌ እኔ ሳውራ ችግር አለብሽ ብላ 50 ክንድ ምላሷን ዘረጋችው። ሄሎ አባ አለች ድምጿን ቀንስ አድርጋ። አባቷም እኔ ምልሽ ልጄ ብሩክያ ከኛ ቤት በላይ ያለው ልጅ ጋር ታወራላችሁ እንዴ ብሎ ጠየቃት። ሃናም በድንጋጤ ተውጣ ዝም አለች። አይሰማሽም እንዴ አባ እንዴ መልሽ ልደውልልህ ብላ ስልኩን ዘጋችው። ስሜቷ ተቀያየረ። ጓደኛዋ ሃኒ ምን ተፈጥሮ ነው ስትላት ተነስታ ጥላት ሄደች። ወይዘሮ ሃና አዶ ዝጌና ወዮት ባና ሃባና